ጤና ይስጥልኝ። ዶክተር ብሩክ ብርሃኑ እባላለሁ። ይህ ኢንላይትን ፖድካስት ነው። ደስተኛ ህይወት ለመኖር ምን እናድርግ? ሁሉም ሰው ደስተኛ ህይወት መኖር ይፈልጋል። ደስታ ምንድን ነው? ደስታ ውጫዊም ነው ውስጣዊም ነው። ደስታ ውጫዊ ነው ስንል ከሁኔታዎች ጋር ማለትም ከማግኘት ከስኬት ጋር የተያያዘ ሲሆን ደስታውም ጊዜያዊ ነው። ደስታ ውስጣዊ ነው ስንል ከራሳችን የሚመነጭ ካላስወሰድነው የማይወሰድብን የውስጥ ማንነታችን የህሊና ሰላማችን ነው። ህይወት አንዱ ጋር የጎደለበት አንዱ ጋር ሙሉ ነው። አንዱ የሞላለት አንዱ ጋር ጎደሎ ነው። ደስታችን ከማግኘትና ከስኬት ጋር ከሆነ ቀጠሮ እየቀጠረ ወደ ህይወታችን ይመጣል። ከውስጣዊ ማንነታችን ከህሊና ሰላማችን ከሆነ ግን ሁሌም መደሰት እንችላለን። ደስተኛ ህይወት ለመኖር ምን እናድርግ? ደስተኛ ህይወት ለመኖር አንዱ መጨነቅ ማቆም ነው። ብዙ ሰዎች መጨነቅን እንደማሰብ ይቆጥሩታል። የሁለቱን ልዩነት ማወቅ አለብን። የሚያስብ ሰው ስለ ችግሩ ስፋትና ጥልቀት ብቻ ሳይሆን ስለ መፍትሄውም ያስባል። የሚጨነቅ ሰው ግን የችግሩን ስፋትና ጥልቀት ሲያስብ ነው ጊዜውን የሚጨርሰው። ብዙ ልናስብባቸው የሚገባ የህይወት ጥያቄዎች ያጋጥሙናል። አንዳቸውም ግን በመጨነቅ መልስ አናገኝላቸውም። አንድ የግሪክ ፈላስፋ ተክዞ ሳለ ምንድን ነው ያስተከዘ ብለው ጠየቁት። እየተጨነቅኩ ነው አላቸው። ምንድን ነው የሚያስጨንቀ ሲሉት በጣም የምጨነቀው ጭንቀት ለህይወቴ ምን ያህል አስከፊ እንደሆነ ሳስብ ነው አለ። ጭንቀት ራሳችንን ብቻ ሳይሆን በዙሪያችን ያሉ ሰዎችን የመበከል አቅም ያለው መርዛማ አስተሳሰብ ነው። ላለመጨነቅ ምን እናድርግ? ላለመጨነቅ ትክክለኛው መፍትሄ በወቅቱ ችግራችንን ለመፍታት መሞከር፣ ካልቻልን ለመተው መወሰን። ምክንያቱም አንዳንድ የህይወት ጥያቄዎች መልስ እናገኝላቸዋለን። አንዳንዶቹ የህይወት ጥያቄዎች በጊዜ ውስጥ ነው መልስ የምናገኝላቸው። አንዳንዶቹ ግን እንኳን መልሳቸው ጥያቄያቸው አይገቡም። እንደነዚህ ያሉትን ደግሞ እንተዋለን። ባለመጨነቅ ደስተኛ ህይወት ነው። ሁለተኛው ደስተኛ ህይወት ለመኖር መጠነኛ ምኞት ይኑረን። ከልክ ያለፈ ምኞት ያሉንን ነገሮች እንዳናይ ያሳውረናል። ስለዚህ ደስተኛ መሆን አንችልም። ምኞታችን ልናሳካው የምንችለው ከሆነ ለራሳችንም ለቤተሰባችንም በቂ ጊዜ ይኖረናል። መጠነኛ ምኞት ካለን ባለን ነገር እንድንብቃቃ ደስተኞች እንድንሆን ያደርገናል። ልብ እንበል፣ ከልክ በላይ ያለፈ ምኞት ነገን ብቻ እንድናስብና ብዙ ዛሬዎችን እንድናጣ ያደርገናል። ስለዚህ የተሻለን ነገን በማሰብ በመጠን በመመኘት በመጠን በመኖር ህይወታችንን ደስተኛ እናድርግ። ሌላው ደስተኛ ህይወት ለመኖር ያለንን ማካፈል። ከመቃብር በታች ሀብታምና ድሃ የሚባል ደረጃ የለም። የተሰጠንን እዚሁ ነው የምንጠቀመው። ካለን ለሌለው እናካፍል። ምክንያቱም የተሰጠን እንድንሰጥም ጭምር ነው። ሰው በመስጠቱ የበታች አይሆንም። ሰጪ እጅ ሁል ጊዜ የበላይ ነው። ያለንን ማካፈል ስንል ገንዘብ ብቻ አይደለም። ጊዜያችንን፣ እውቀታችንን፣ ፍቅርን፣ መልካምነትን፣ ትህትናን፣ ይቅርታን ሊሆን ይችላል። ያለንን በመስጠት ደስተኛ ህይወት እንኖር። ሁለተኛው ደስተኛ ህይወት ለመኖር በቤተሰቦቻችንም በጓደኞቻችንም ህይወት ላይ ተጽዕኖ ለመፍጠር አለመሞከር። ሁሉም ሰው የራሱን ህይወት በነፃነት በደስታ የመኖር መብት አለው። የሰዎች ህይወት ላይ ገብተን ፈላጭ ቆራጭ አንሁን። ህፃናት እንኳን ሙሉ በሙሉ በወላጆቻቸው ቁጥጥር ስር መሆን አይፈልጉም። እኛ ብቻ እናቅላቸዋለን ባልን ጊዜ ደካሞችና በራሳቸው የማይተማመኑ እናደርጋቸዋለን። ከዚህ ተጽዕኖ ለመውጣት አመፀኞች ይሆናሉ። ብዙውን ጊዜ በሌሎች ህይወት ላይ የሚያተኩሩ ሰዎች ለራሳቸው ህይወት ጊዜ የላቸውም። ቤተሰቦቻችንና ጓደኞቻችን እኛን መስማት ያለባቸው እኛ ላይ ያለውን ስብዕና ፍሬያማነት አይተው ብቻ መሆን አለበት። ተቀባይነትና ተሰሚነትን ማግኘት ያለብን በማንነታችንና በፍሬያማነታችን ነው። ደስተኛ ህይወት ለመኖር በራሳችን ህይወት ላይ እናተኩር። ደስተኛ ህይወት ለመኖር
እረፍት ማድረግ። ሕይወታችን የተመጣጠነ ምግብ እንደሚያስፈልገው ሁሉ እረፍት ያስፈልገዋል። ከስራ በኋላ አረፍ እንበል። ለራሳችንም ለቤተሰቦቻችንም ጊዜ እንስጥ። ደጁንም ቤቱንም ቢሮ አናደርገው። ለቤተሰቦቻችን የምንሰጠው ጊዜ ይኑረን። ምክንያቱም በተለያየ ሕይወት አጋጣሚ ከቤተሰቦቻችን ብንለይ የሚቆጨን ቢሮ ያልጨረስነው ስራ ሳይሆን ለቤተሰቦቻችን ያልሰጠነው ጊዜ ነው። ሌላው በቂ የሆነ እረፍት የስራ አቅማችንን ይጨምራል፣ አእምሯችን በተሻለ መልኩ እንዲሰራ ይረዳዋል። መዝናናት ወይም እረፍት ስንል ማንኛውም ሊያስደስተን የሚችል ነገር ሆቢ ሊሆን ይችላል፣ አትክልት መትከል ሊሆን ይችላል፣ ወክ ማድረግ ሊሆን ይችላል፣ ስፖርት መስራት ሊሆን ይችላል። ብቻ ሌሎች እንድንሰራው የሚያደርጉን ነገር ስራ ይባላል። እኛ ግን መስራት የምንፈልገው ነገር መዝናናት ይባላል። በአጠቃላይ ደስተኛ የሆነ ህይወትን ስንመርጥ ጤናማ ህይወትን እንኖራለን። ደስተኛ ህይወት ጤናማ አስተሳሰብን ይፈጥራል። ጤናማ አስተሳሰብ ጤናማ ህይወትን ይሰጠናል። ጤናማ ስንሆን ሰውነታችን ደግሞ የሚሰጠን ስጦታ አለ። ደስተኞች ስንሆን አእምሯችን ዶፓሚን የተባለውን ኬሚካል እንዲመነጭ ያደርገዋል። ይህም ደስተኞችና የተነቃቃን እንድንሆን ያደርገናል። ሁለተኛው ደስተኞች ስንሆን አእምሯችን ሴሪቶኒን የተባለውን ኬሚካል እንዲያመነጭ ያደርገዋል። ይህም ሙዳችን ባላንስ እንዲሆን ያደርገዋል። ስለዚህ በድባቴ፣ በፍርሃት፣ በእንቅልፍ ማጣት ችግር አንጠቃም። ሶስተኛው ደስተኞች ስንሆን ሰውነታችን ኢንዶርፊን የተባለውን ኬሚካል እንዲያመነጭ ያደርገዋል። ይህ ኬሚካል የተፈጥሮ የህመም ማስታገሻ ይባላል። ስለዚህ የህመም ስሜት ይቀንስልናል። ለምሳሌ ታመን ሰዎች መጥተው ሲያስቁን፣ ሲያጫውቱን አንተ ከመጣ በኋላ ህመም የቀነሰ እንላለን። ስለመጣ አይደለም፣ ኢንዶርፊን ነው። ስለዚህ በስኬታችን ሁሌ ደስ እንደሚለን ሐዘን በሚያጋጥመን ጊዜ ቶሎ ከሐዘን ስሜት እንውጣ። ሁለቱም ተራ የሚጠብቁ የህይወት ገጽታዎች ናቸው። ብቻ ደስታችንን አናስወስደው። ስላዳመጣችሁኝ አመሰግናለሁ።